በጣም ደስ ብሎታል። ሞአኮስ ምንድነው ጉዳዩ? እናት ሀገራችን አሜሪካ ጠራች። ኧረ እስቲ እንዴት በቃ ሆነ ተከናወነ። አባይ ሳለ እንኳን አብሮ ደስ አለ እና እዛም ሄደ ትልቅ ስራ እንደምትሰራ ተስፋ አድርጋለሁ። እዛም ሄደ ከሚዲያ እንደማትለይ ነው እንዴ? በዋና ስራ ሚዲያ ነው። ዋና ስራ ሚዲያ ነው። የሰዎችን ሪአክሽን ደስታቸውን እያሳየው ነው። በጣም አሪፍ የምንወደው የሆሳና ልጅ ነው። ያው እዛም ስትሄዱ እሱ እዛ ሲሄድ ተቀበሉት፣ ተንከባከቡት። ለዶናልድ ትራምፕ የምታስተላልፈው መልእክት ለዶናልድ ትራምፕ ማስተላልፈው መልእክት ገዚሽ ቴኳንዶ ማለት በኢትዮጵያ ደረጃም ሆነ በዓለም አቀፍ ደረጃ ከባድ ስፖርተኛ ነው። ከባድ ማንም ማይችለው ነው። የትኛውንም ሰው ቆላልፎ ዘጋግቶ የሚያስቀምጥ ሰው ነውና በሰከንድ ውስጥ ታክስ አይደለም በነገራችን እና ሪል ነው። ሞአኮስሞ ማለት በጣም ቤስት ማለት እስከዛሬ ሞቲቬት ካደረጉኝ ሰዎች ማለት በጣም ቤስት ሰው ነው እና ብዙ ነገር አንዳንድ ፊልሞች ላይ ኢቨንቶችን ስናዘጋጅ የተለያዩ ሀሳቦችን በመስጠት እዚህ ዩቲዩብ ላይ ራሱ እዚህ ደረጃ እንድንደርስ የመጀመሪያው ካሜራ የሸጠልኝ ነው ያጋዘኝ። እኔ የሸጥኩልህ ያጋዘው በርካሽ ዋጋ ያጋዘኝ ምን ነበር ካሜራው 400 ዲ ካናን 400 ዲ እሱን የሸጠልኝ ከሰዎች በትንሽ ብር ገዝተው ለኔ እንከብሎ የሰጠኝ ማለት ነው። እዚህ ደረጃ እንድንደርስ እሱ ነው ዋጋ የከፈለው። ስለዚህ ሞአኮስሞ መጣችሁ የተለያዩ የኮስሞቲክስ እቃዎችን ከዚህ መሸመት ትችላላችሁ። አንተ ሳትከፍል ማስታወቂያ ሳይከፍል ሞአ ቴንኪው በቃ ደስ ብሎኛል። ሰዎች የምር አድርገዋል ነው የሚላችሁ። ሰው የምር አድርገዋል። ምን ይሄ ነው እንደዚህ ይቻላል እንዴ? ይቻላል ወይ ይባላል። ቀላል አልሰከስኩም እግዚአብሔር ወሊማቻችሁ ይውላችሁ ገዚሽ ማለት ነው በአዲስ መልክ ተከስተዋል። እንዴ ነው አራ አኬ ፊትኔስ ሚገርም የሚል የሚያበረታታኝ ሰው ነው። ማታ ቲክቶክ ላይ ቪዲዮ አይታ ምን ተሰማ? በጣም ደስ ብሎኛል። ገዚያ ወሳኝ ሰው ሰዎች እንግዲህ ደስታቸውን እየገለጹ ነው። በጣም ከባድ ሰው ነው በነገራችን ላይ ይቻላል እንዴ ጋይስ እንደዚህ እሺ በእናትህ ይሄንን የሚያክል ምስራች ሳትነግረኝ በኢየሱስ ጋይስ ስለማያምነኝ ቭሎግ እየሰራው ነው ይላል። ያው ቭሎግ እንደሚሰራ ያውቃል ኦሬዲ። ስለዚህ ቭሎግ ላይ ነኝ ምናምን ይላል። ካሜራውን ካየ እንዳይደነግጥ ወይም ደግሞ ሪአክሽኑን ሳያሳይ እንዳይቀር ማለት ነው። እና ማታ ደውሎልኝ ኧረ እንኳን ደስ አለ ምናምን ብሎ ሲቀውጥ ለነበረው ልጅ ነው ቭሎግ እየሰራው ነኝ ብዬ ካሜራውን ካየ ፕራንክ ነው ብሎ እንዳያስብ ከዛ ቭሎግ እየሰራው ነው ብዬ ነግረዋለሁ። ደውዬ ውጣ ይላዋለሁ። ባንክ ነው የሚሰራው። ሄሎ ታጁ ኔትወርክ እኮ መሰለኝ የቆረጠው። እኔም መልሼ ስሞክር መስመር ይዘዋል። እንዴ መንገደኛ አንተ አትጋብዝም ቁርስ ምናምን? ና የት ነህ? ስራ ጋር ነህ? በቃ መጣሁ እኔ አሁን ዝም ብዬ ዛሬ ቭሎግ እየሰራሁ ወደዛ እየመጣሁ ነሽ። ሰላም ጋይስ የወንድሜን ደስታ ላሳያቸው ብዬ ምናምን በቃ ሰክሰዋለሁ። ምክንያቱም ካሜራ ካየ ፌክ ነው ብሎ ስለሚያምን ማለት ነው። እና አሁን ይጠራዋለሁ ደውዬ የሚያሳየውን ነገር እናያለን አብረን። ጋይስ ካሞን ታጁ ኤዮ ጋይስ የብራዘርን ደስታ ተመልከቱ። ምን ያክል ደስ እንዳለው ማታ ቀድሞ የደወለልኝ እሱ ነው። መጀመሪያም ትራምፕ ደውሎ አስቸግሮኛል። አንተ ነው የምታረጋጋው የአሜሪካን ኑሮ ብሎ እና እንዴት አየው? አረ በጣም ስላንተ ደስ ብሎኛል። እንግዲህ አንድ ወር ባልሞላ ጊዜ ትጠራኛለህ ብዬ አስባለሁ። ጋይስ እንግዲህ ማታ ቀድሞ የመጀመሪያውን እንኳን ደስ ያለው ቤቲ እንኳን ደስ ያለ አላልሽኝ? ታጁ እንገርሽ በቅርቡ እየበረረ ነው ወደ እናት ሀገራችን አሜሪካ። እናት ሀገር አሜሪካ ጠራች። እንኳን ደስ ያለ እንኳን አብሮ ደስ ያለ ዛሬ ደስ የሰዎች እውነት ነው አሜሪካ ሊሄድ ተመቻቸልን ነገር ሁሉ ሆነ ተከናወነ።
ስራውን ለአንድ ሰው አስረክበን እንሄዳለን። የምር ደውዬለት እንደዚህ ስነግረኝ ቲክቶክ ላይ አላየሽ? በዚህ በማርሻል አርት ከዛ ነው የሄደው። አሁን ጋብዛችኋለሁ። ሚሳ በኔ ነው። በቃ ተዘጋጁ። ዛሬ ሰዎች ጋይስ በጣም ሁሉም ሰው በጣም ደስ ብሏል። እኔ ስለኔ እንደዚህ ሰው ይደሰታል ብዬ አስቤ አላቅም። የምር እንደዚህ ሲሳካልኝ የሚደሰቱ በጣም በርካታ ሰዎች አሉ። እነሱ ጋር ስለሚጠቀም የእነሱ ከስተመር ነኝ እና ደግሞ እዛም ያለፈው ወንድሞቼም ጓደኞቼም ናቸው። በጣም ደስ ብሏቸዋል ጋይስ። እናመሰግናለን ጋይስ። እሱ እኔ እንደጠበቅኩት ሪያክት አላረገም። ያው በሱ አጋጣሚ ግን ልጅቷ በጣም ሪያክት አድርጋለች። ከዛ ከነሱ ፊት ዞር ብለናል። ከስተመራቸው ምናምን ብዬ ሲቀበጣጥር አላያችሁ? ብዙ ነገር ነው የሚሰራው ማለት ነው በዚህ ምክንያት